እንተና ጽፎ ሰጥቶት ማን ጽፎ ሰጥቶት አረቶ 7 ዶክተርና 5 ነርስ እንደዚህ ተያይዘው ከብ ሆነው ፖ አትደጋም የቆሌ ጉማሬ ስለሚመስል ምን እንደምናረክ ምን እመቤቴ ማርያም እማዬ ጋር ሰራተኛ ነበረቻትና ሁሌ ጠዋት ቡና ሲፈላ ሰራተኛዋን እማዬ ሰራተኛዋን ሂጂና ፍልፍሉን ከመኝታ ቤት ጥሪው ስትባል አይ አልጠራውም ዛሬ እክል ላይ ነኝ ትላለች። እዛው ስለሚይዛ እክል ላይ ነኝ ማለት የወራ ባለ እንደዛ አረገ ማለት ነው ይመስለኛል። ታው ግን እንዴሽ በስንተኛው ጊዜ አላረገዘችም ሰራተኛዋ እማዬ ፍልፍሉ እየነገርኩ እቺ ሰራተኛ አረገዘች አይደል ስትል እዚህ ቤት እኔ ብቻ ነኝ እንደ ወንድ አልኩኝ። አባዬ ማለት አዛገው ግን ቀልዱ እግዚአብሔር ናስጎታ ካካካስ ባለው እና ይሄ ፍልፍሉ ቀልድ ነው ግን አይደለም። እንተና ጽፎ ሰጥቶት ማን ጽፎ ሰጥቶት አረቶ ምንም ያቀፈክ የለም ልጅ ሆነ በጣም ስለምታስጠላ ፊት ራሱ ፀሐይ ሲያሞቅ አዙረው ነው ይባላል። ጌታ ይረገጠው ማለት ነው። ጨፈለቀው ፊት ግን አዙረው ፊቱን ደብሯቸው ማለት ነው። ፊት ብትል ትዝ አለኝ። እስኪ ራስ ይልኳል ያታምር እንትን ታምራለህ። እንቀጥልሽ ታነው ጡት የምትሰጠኝ ስለምትካራ ሰማው ማየራሱ አረቂ ተጠጣ ስለምትካራ ፊት ራሱ ፀሐይ ሲያሞቅ አዙረው ነው ይባላል አይደል? እኔ በእናቴ ራሱ አረቄ ጠጥታ ነው ጡት የምትሰጠኝ ስለምትካራ ስሰከር ነው የምትሰጠኝ። ፈርቶ ፊት ያስፈራ ነበር። ሰወለድ ቀልድ አይደለም ጎበዝ። ከቦ ነው 7 ዶክተርና 5 ነርስ እንደዚህ ተያይዘው ከቦ ነው ፖ አትደጋም ልክ እንደተወለድኩ ዶክተሩ ልሸንች አየሱ እንደተወለደ ሳይለክስ ሽንቱን ይሸል እንደተወለደ ምን ማድረግ ነው የነበረበት? ለምን በሁለት ሚዲያ አክሰቻለሁ ያባሉ ጌታ ፍልፍሉ ተው በጣም አድናቂ ናት። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቁ ምን አይነት ዜማ ነው? አቤት ማነው? መንግስት ጥብስ እኛ አላለም። እኔ ያለ ከፊት ለፊት ያለው ነው ያለው። ጌታው አቤት ማነው? ሰላም ነው የቤት ሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው ማለት? 9 ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም ወተት ደረቀው ማለት ነው። ማዳገረ ልጆችሽ ናቸው? በቃ ይደጉልሽ ሲሚ ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁ ትበልስ እንደዚህ ተካረጉ ቢገባማ ይዋጉኛል። ቢገባ ይዋጉኛል። ማን ነው ስምሽ? ሞዴል አስካለ። እንዴት ነው የሚያረግሽ? ልጄ ጡት ማግኘት አልቻለም። ምንም እንትና አይልም አይወጣም ጡት። እሺ ሚልክ ታንከር ሳከር እስቲ ታኝ እዛ ጋር እዛ ግለጪ ችግር የለም። አራራራ እነ መሰለጡት ነው። ለምንድን ነው ዶክተር ቆይ አንዴ ከመቶ መጣ ዶክተር ሆኖ ነው እነ መሰለጡት እያለ አራራራ ዶክተር ታው እንጂ አይደለም። በዚህ ነበር መግረፍ ማለት ማሳብ እኮ እንትን ብሎት ነው። እስቲ ዋው አይደለም አንተ ተዳፈን እስቲ አሬ ብሬታም ፍሪ ሆነ ልጅ ነው እናት እንዴ መጣው እኮ ማሳብ ነው መጣ አሁን ጥሩ ነው መጣ ቆቆ አይዞሽ ቆይ እሺ እንደ ዳቦ ኧረ ዳቦ እግዚአብሔር ሲያ ወተት በዳቦ ማለት ነው።
ወተት በዳቦ ማለት ነው። ያሲን አንፍር ነው እግዚአብሔር። ይሄ በጣም የሚገርም ነው። በቃ ስራ ጀምሯል። ነካጂ ሽንተም እኮ እምቢ ይለኛል አንዳንድ ማለት በነካጂ ሽንቴም ይለኛል። ይምጣጣው ታይ ኧረ አስካለ ተያ አስኩዬ ይሄን እናልፈዋል። እኔ የብልግና ቃል ነው። አሁን የብልግና ቃል ተናገራለ ስትርጉም መስለሽ አሁንም የብልግና ቃል ተናግሯል። አሁን የብልግና ቃል እየተናገረ ነው። ትርጉም መስለሽ እሺ እያመነሽ በባትሪ ፕሊስ ቻርጅ ጎሹ ሽት ዲያውን ጎሹ ደውል ላይ ዛምን ጠፋች። ቴፑን እየወሰደችበት ማለት ነው። እስኪ ጎሹ ቀላቀላት ማለት ነው። እንትን ታስበላት ማለት ነው። እግዚአብሔር ኧረ ጎሹ የሌለ የቆላው ቆሌ አሳረኛው ጎሹ ተነሳ ከእንቅልፉ እኔ ሳታስፈቅድ ፈረሴን አግብጣል እኔ ጎሹ ነኝ መጋዣ ማገባው ያገባት ሚስቴኔ መጋዣ መሆኗን አታውቅም ወይ? አሁን ምንድን ነው የምፈልግ? ተናገር እኮ ነው የምልህ። በግረድልኝ ሽቶን አስለስልኝ አረጋግጣልኝ። እኔ ጎሹ ለጠላት ተንበርክኬ አላውቅም። ትሰማኛለህ? ጠላት ተንበርክኬ ያለ ሎጂስቲካዊ ጥያቄ ትሰማኛለህ? እንዲህ ያለ ሎጂስቲካዊ ጥያቄ እኔ ጋር አይሰራም። በሰላማዊ ድርድር ትወጣ እንደው ትወጣለህ። አለበዚያ ምን ታመጣጣ? አሳረኛው ጎሹ ወይና አጓጉተውን ጨረሰ። ሰይጣን ጸበል ላይ ታፈሳለህ። ሰይጣን ቻሌንጅ ይላል አባት። ጸበል ላይ ታፈሳለህ። አያገባኝም። ምንም የሚመለከተኝ ነገር የለም። ተቃጠል፣ ችግር የለብኝም። ሁለተኛ ቅጣት እምነት በጥብጠህ ፊትህን ትቀባልኛለህ። እናቴን ሰላቢ እንጣላለን። ባለፈው ደገቻለሁ አልፈህ ትቀጣለህ። ሰላቢ ወሳብ ዮ how you doing ዲያስፖራ ነቅለውጣ በቃት ሰላቢ ሴቶቹስ አንተ ገና ከመምጣት ሴቶች ውስጥ ቁጭ በል እስኪ ቁጭ በል። ዲያስፖራ ነቻቸው። ዲያስፖራ ሰይጣን ለሰሌ እንዴ ምን ችግር አለ? ኢትስ ኦኬ ብሮ። ስንት ነው የጎደለው? ፔፓል ቬንሞ ምናምን አለው እንዴ? ያው ትንሽ ናት የጎደለች። እውነት ይሁንች ሙሉ ነገር ደግሞ ዲያስፖራው የሀገር ካስማ ነው ይገዛለታል። እኔ ደግሞ እናንተ ትገዙልታላችሁ አለው። ካሻፕ ቬንሞ ምናምን ፔፓል አለው። እሺ እናንተ ብዙ ይመስላለኛ እኮ ትንሽ ነገር ናት። አንድ ሁለት ሰው የሚቆልፈው ጉዳይ እኮ ነው። ለእናንተ እኮ ነው። ሴቶቹ የት አሉ? ይደርሳሉ ሴቶቹ። አንተ ከእስር ቤት ነው እንደወጣው በጦር እንዳልወጋ ማንሽ አንቺ ጥሩ ልንገሽኝ እነ ጨረቃ መጡ ይላል። እነ ጎሹ መጡ ይላል። እነ ጎሹ መጡ። ኧረ መጡ እንባል ነበር እንሄድባቸው ማሸነፍ ካልቀረ ደግሞ ከዛ ከወዲያ ከወዲህ ጎንደር ካንቺ በፊት ያድርገኝ እንግዲህ ናት። እሺ ማንሽ አንቺ ጥሩ ልንገሽኝ አላመንክም እና ልግጥ ነው ይዘሽ ኑሮ አንቺ አንተ በአመት አንድ ጊዜ ልብስ ምክንያት አንስባት በአመት አንድ ጊዜ ልብስ በሁለት አንድ ጊዜ ጀጥ እንዲሁ ብራን ባርም ስፈልግ እንዲሁ እንደ ሽቱ ያለ እንደ ጓደኞቼ ማጀጥ ስፈልግ ምንም አልይልክ ወጣም አልሰጠኛልክ እንዲሁ ተድግስም ሰድ ተሰው በታች ሆንኩ። እቺን ዘዴ ያመጣሃል ብትገዛልኝ ብዬ ነው እንጂ እኔ ጥሩ አይደለም። አረንጂ አበደ ወነበደ ነው ምን ወነበደ ገልጾ ቀላል እረበለው ቀላል አበደ ተለማምጄ አንቺ ያልሽውን የቆላ ቆሌሽን አግብተሽ ትኖሪያለሽ። እኔም ቤቱን ለቅቄልሽ እሄዳለሁ።
እንደው ባጉል ምክር ትዳር ይፍረስ በቃ። ወይዘሮ ጥሩ አለ አቤት። ማን ልበል? ማነህ? ፈረሴዋ ወይዋ እኔን መጋዣ ቤት በስሜ ስትነግድ የነበርኩት የቆላው ቆሌ ነው። በአካል መጣላት ማለት አያ በስሙ ስነግድ ኑራ ህይወት መጣላት በአካል መጣላት ማለት እና አንተ ተከታታይ አድርገው ኧረ የሰሩበት መንገድ በጣም ይለያል። መልከታ አበባ ያዘላት ከታች ደግሞ የማን እጅ ነው? እንሽላሊት ይወጣል። የሆነ ሰው እጅ አለ ከታች ይመስለኛል። እሽኮኮ አድርገውት መሰለኝ። እንደዛ ነው እንጂ አይደርስም። ግን እስኪ እንመልከት። ህይወት የኔ ተስፋ አቤት ላንቺ ስልኩ ነው እንሽላሊት የሚያደርግ ወይ እኔስ ላንተ ብያለሁ እንደዚህ ሲከመሰለ ጭራሽ ሁለት ሰው ነው እሽኮኮ ያለው መጣ ሰውየው ነው። ኧረ መከሪያ ያጥሬዳ አጥሬን ታፈርሺው አንቺ ሶስት ጎረምሳ ታሰልፊ። ኧረ ድሌ ነው አጣዋሪ ነገር ነው ደግሞ ሰው እኔ በጣም ነኝ የማፈቅረው። እንዴ ምን አባቴ ልሆንልሽ? አብዬ እኮ አላስጠኛ አብዬ እኮ እንዴ አተ ዝም በል ላውራበት አረች ነው እንዴ ተገናኘ እና ደህና ነሽ? ልጅ ስረኛው ግን ይመቸው ወይኔ እየዞርሽ ደግሞ ሁለቱም ገትሮ ያዘ ሁለቱም የተሸከመው ዝም በል ካብዬ ነው እያንዳንዱ ያመጣው ዝም በል እያንዳንዱ ከፍላቸው ነው ደግሞ ይመታሉ። ለካ እና ተከፍሎት በሂሳብ ነው አቢሳሉ። ምን ያረክ ማለት ምን ያረከው ላይ ቀረች አንተ ሳባው ጭራሽ ገባሽ እንደምን ቤት ገባ ገባ ወጣች በዚህ በቃ ልጅ ቀጥቅጥ ገባል። አርሰናል ሰሞኑን ዋንጫ በልቷል እና ያን ተከትሎ ሶሻል ሚዲያ ላይ በጣም በቃ ሰዎቹ አንዳንዶቹ በቃ በትክክለኛው መንገድ ድጋፋቸውን አሳይተዋል። በቃ ኩል በሆነ ስታፍ ማለት ነው። አንዳንዶቹ ግን ኳስ ብቻ ነው ወይ ሀገራችን ችግር? አረ ኳስ ብቻ ሳይሆን ኳስ ሲጀመር ከምንም እንትን ሊባል አይገባም። ለመዝናናት ማየት ነው እንጂ እኮ አበዱ። በእርግጠኝነት አሁን ዋንጫ ባይበላ ኖሮ በዚህ ስሜታቸው ምን ሊሆኑ ይችላሉ? የምር ዋንጫ ባይበላ ምን ሊሆኑ ይችላሉ? ታዋቂ ሰዎች ሁሉ እኮ ናቸው ደግሞ ያለቀሱ ተጨማለቁ። ያ ነፈረቀ ነው የምልህ እግዚአብሔር እንዴ አርሰናል ኳስ በላ ብሎ እየተባለሉ ይያያሉ። እስኪ ኤኒዌይስ የመጀመሪያው ማሳያ ቪዲዮ እስኪ እንመልከት። ያዝባላው ያወንዱ ልጅ አተ በቃ አሁን ይሄ ቢያንስ ኖርማል ነው ማለት በቃ ድጋፍ ነው። አይ ቲንክ ኢትስ ኖርማል። ይሄ ኖርማል እንዴ ቀጣይ ያለው ቪዲዮ ታያል። ተፋን ያውጡት ራሳቸው ተው ጉሉ ይቅርብን። እግዚአብሔር በደንብ ነው በጣም ነው የተሳቀቅኩት። እግዚአብሔር አይዲያዲኒ ሸከከኝ በጣም እግዚአብሔር ቀላል ሸከከ እንዴ ደብረ እንዴ አረ ወገን እንዴ ወይኔ እንዴ አለቀ ማለት የዚህ ቻው እንደዚህ መሆን ምንድነው? የሆነ ያክል እኮ ኢሞሽናል ያረጋል ኳስ ይሆናል። በቃ ጨዋታ አይደለ? ጨዋታ ኢሞሽናል ያረጋል። ግን አሁን ገብተው የሚጫወቱት ራሱ ያንቺን ያክል ይጨነቃሉ እንዴ? እነሱ በሳምንት 300,000 ፓውንድ እየተከፈላቸው ለዛው ማለት 300,000 ፓውንድ ነው ያልኩ። በነገራችን ላይ ከ100,000 እስከ 300,000 ፓውንድ ነው የሚከፈላቸው ላብዘው አይቶ ራስን ወደኛ የማምጣት እንትን ቶ አጣብዘው ራስን ትጠላለህ። እነሱ ተካፍሏቸው ነው ኖርማሊ የሚሰሩት ማለት ነው። የኛ ሀገር ሰው ግን እምልህ ማሊያ መግዛታችን ማሊያ ገዝተን መለብሳችን አንድ ነገር ሆኖ ሳለ አቴንሽናችን መስጠታችን እንደዚህ ሆኖ ሳለ ሌላ ቦታ መባከን ያለበት ሌላ ቦታ ብዙ ነገር መስራት ያለበት አቴንሽን እንደዚህ እንትን በለ ሲጀመር ይኸውልህ ቢሰሩ ሌላ ስራ ቢሰሩም ባይሰሩም ይሄ በኳስ ማልቀስ ችግር መጥራት ነው። ሀገራችን ላይ ወጣችሁ አልቅሱ ሌላ ችግር አለ ቢለቀስበት እንዴ ሲን እንቀጥል። ኡፋ ለጋብሪል
ኧረ በስመ አብ አትቀርጾ የለቀቀው ሰው ራሱ እኔ አለቀው ሴት ይቀጥል ይባል በቃ ተቃጠለ እናታቸው ወይ ሴት ተቃጠለ ማለት ነው። ማን ነው መጨረሻ ወጥቶ የሚወርደው? መጨረሻ ወጥቶ የሚሄደው ራሱ ወልቭስ ነው አይደል? ወልቭ ራሱ የቴሌቪዥን መብት አለው። የስቴዲየም የገቢ የመግቢያ ትኬት ሽያጭ አለው። ስፖንሰር አለው። አይደለም ሲቲ ሁለተኛ ሆኖ ማለት ነው እንዴ? አረላሽ እነሱ ራሱ እንኳን ደስ ያለ ይባላል እንዴ? ቀላል አሰልጣኝ እንኳን ደስ ያለ ይባላል። ተከሜራ የሚወጡት እና እኔ እዚህ ጋር ያለውን ነገር ሃይ ቢባል ጥሩ ነው። እስኪ ወደ ቀጣይ ደግሞ አለፈልን። ኧረ እባክህ ምንኛ አለፈልህ አንተ? ይሄን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና አንተ ዘላለም ቂም ይዘው ነው የሚኖር ማለት ነው። አሁን ትልቅ ሰው ነው። እግዚአብሔር ተመልክተው እንዴ እግዚአብሔር ምን ቲክቶክ ክሬቲቭ አዋርድ ጊዜ ኳስ አርሰናልን ወክሎ ይሄ ቤስት ኢንፎርሜቲቭ ምናምን ነገር ነው በኳስ እና ዩኤል ደግሞ ዩናይትድን ከዛ ዩናይትድ ዩኤል ወሰደና የሆነ ማን ነው የሚባል የሆነ ኮሜዲያን አለ። ለምንድን ነው ለጎስት ያልሸለማችሁት? ጉማሬ ስለሚመስል ደግሞ ይሄ መበሻሸቁን ከቁም ነገር ይወስዳል። እንደተለ ህግ ባይኖር ልትወጋጉ ኖሯል ማለት ነው እንዴ? የሆነ ሰዓት በነገራችን ላይ የሆነች አስተናጋጅ ፈንክተዋልና ዩቲዩብ ላይ ፈልግ ያጥቸው ነው በነገራችን። የሆነ አስተናጋጇን በጠርሙስ መተውት እንዴ አያውቁንም እኮ በነገራችን ላይ ጋይስ። ሲጀመራታቸውን ቆጠብ አድርጉ። መደገፍ ኖርማል ነው፣ ግን ስሜትን ቆጠብ አድርጉ። ተረጋጉ። እኛም እኮ ኳስ እናያለን። እኔ አሁን ከ2008 ጀምሬ ማየት ጀምሬያለሁ። ኖርማሊ ያን ጊዜ አሪፍ የነበረው ዩናይትድ ነው። ዩናይትድ ተጽዕኖ አሳድሮብኛል። ያው ደስ ይለኛል ነው በፊት ያው ደጋፊ የሚለው ስም፣ አሁን ግን በቃ ሳገናዝብ ደጋፊ የሚለው ነገር ምንም አያስማማኝም። እኔ በቃ ለመዝናናት ታያለህ፣ ለዛውም ፍሪ ሰዓት ሲኖር ሰዓትን ጨርሰህ በማይነካ መልኩ ታያለህ እንጂ በነገራችን ላይ ከላይፍ አይበልጥም። ስንቱ መሰለህ ስራ እየዘጋ ኳስ የሚያይ እንዴ በነገራ እሱ ወይ ምናልባት ኮንተንትም ስለሚሰራ አንደኛ ኮንተንት ነው። ግን ይሄ ግን ከኮንተንት አለፈ በጣም ለቅሶ ከኮንተንት። አረ ቀጣይ ትልቅ ሰው ይሄ ነው። ድንቁም አልቅሷል። አይ ጸጋ ተልከሰከሰች ካደች። አንተነ ባለ አረ ወረዳሎ አረ ጎበዝ፣ አረ ሁላችንም ወራጅ ቀጠና ሆንን። አረ ተንቀሳቀሱ። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ኬዝ ኦፍ ዋት በምን ምክንያት ወንድም አለም እንዴ? በነገራችን ላይ እንዴ ትልቅ ፐብሊክ ፊገር እኮ ነህ አንተ። በነገራችን ላይ በጣም ትልልቅ ስራዎችን የምትሰራ ትልቅ ፐብሊክ ፊገር ነህ። እኔ የምልህ እኔ ኳስ መደገፍክን አልጠላም፣ ግን እዚህ ጋር የጥበብ ሰው ነህ። ጥበብ ደግሞ ብዙ ነገሮችን የማጋባትን በጣም የምልህ ከምትመክረው ይልቅ በጣም የሆነ ሮል ሞዴል ምናምን አይነት ነገር በጣም ብዙ ሰው ይከተለዋል። በእርግጠኝነት እንዴ ቀላል ብዙ ሰው ምሳሌ አድናቂው ነኝ። ይጸጋ ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ አችልም ይሉሃል፣ ያጣጥሉሃል፣ ሞራልህን ሰብረው ታች ጥሉሃል የተባለው ላንተ ነው። ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ጸጋ ግን ለእናንተ ነው። ምን እንደምረረቅ ምን እመቤቴ
ማርያም አገዘችን እኮ። ኧረ እባክህ ወንድም አለም፣ ኧረ እባክህ ተው። ኧረ የምለው ነገር አጣሁ በዘንድሮ አርሰናል ደጋፊዎች እንዴ የምልህ ባይበላ ኑሮ ዋንጫ ይሄ ሁሉ ኢትዮጵያዊ ልናጠው ነበር። ፈጣሪ ውለታው አልክልን። የኢትዮጵያ ሕዝብ ቁጥር ያሽቆለቁል ነበር። እግዚአብሔርን የምሬን እኮ ነው። በጣም የሚያጠያይቅ ነገር ነው። አሁን የሆነ አፍሪካዊ የሆነ ጊዜ እኮ ራሱን አጥፍቷል። 2 ዓመት ምናምን እንደዚህ ልክ እንደነዚህ ማለት ነው። ወንድም ኧረ ነገራችን ላይ የትኛውም አያውቁም። ኢትዮጵያን ራሱ ያውቋታል። እንደዚህ መንፏቀቃው ምንድን ነው እኮ አሳካ ነው እንደሚያሳካ ነው። ምንም አላሳካም። እግዚአብሔር ኧረ ይሄን ልጅ ንገሩት። ምንም አላሳካም። ተሳክቷል። አልተሳካም። እሺ በረከት ራሱ እያለቀሰ በረከት ሙድ እየያዘ ይመስለኛል። ለምን ሙድ ይዛል? ሙሉ ለዚህ የጨረሰው አለፈል እኔ ራሱ ሙድ እየያዘ ነው መስሎኝ። ይሄን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ። ሙድ እየያዘ ነው እንትና ከዛ በኋላ በጎስ ነው ሙድ እየያዘ ነው። እሺ ሄኖክ ድንቁ አለቀሰ። እንትና ማን ነው ስሙ አለቀሰ። ይሄ ማን ነው? አስጌ ደንደሾ አለቀሰ። ብዙ ሰዎች አልቅሰዋል። የደስታ ነው፣ የመዝናኛ ነው። ደስ ብሏቸዋል። ጥሩ ነው ለጤንነታቸው። 10 አንበሳ ነው እኔን ለማስፈራት። 10 አንበሳ ከ10 አንበሳ ውጪ በቃ 10 አንበሳ ስጠኝ ነው። 10 አንበሳ ስቶኝና የአርሰናል ደጋፊ አላረገው። አንቺ ትለያለሽ። ኧረ ከጥቅም ጋር አሁን ጉራጌ ሲደግፍ ማሊያ እየሸጠ ነው በባዶ። ኧረ ጉራጌ ከደገፈ ጀርሲ እየሸጠ ነው። ማንን አይቻለሁ? ሮሚን አይቻታለሁ። ሮሚ የአርሰናል ጀርሲ ትፖሽራለች። ለጥቅም አርሰናል ደጋፊ ታማኝ ሆኖ ህመሙን በውስጡ ችሎ ማለት ሊደግፍ የሚችል ምድር ላይ ልታገኙ አትችሉም። ምድር ላይ ማለት ነው። የፍሬ ነው ብላ ኔክስት ለዚህ እኔ ምንም አልልም። እምልህ እዛ ሀገር ያሉት ደጋፊዎች እንኳን እንደዚህ የሚሉ አይመስለኝም። እዛ ሀገር ያሉት ደጋፊዎች ማለት ነው የዓመት ትኬት ገዝተው የሚደግፉ እምልህ ባይገቡ እንኳን ዝም ብለው የዓመት ትኬት የሚገዙ ሰዎች አሉ። ዝም ብሎ ለክለቡ ማለት ሰፖርት እንዴ ለጋይስ እዚህ ጋር እኮ ኮንተንት ነው ክሬት እየተደረገ ያለው። ወዴት ነው ነገር ይሄ? አረ እባክህ አቡ በቃ ኔክስት አድርገው ይሄንን አርሰናል መድፉን ይዞ እንደዚህ ኮራጀን እንብለ ነው እንጂ ኮንተንት መሰራ እንደዚህ ዝንጥ ብለህ ኮንተንት ተሰራ ማማ ያንጉ ጌም ኦቨር አይዲያ ምን በቃ እንደዚህ ዋንጃዋ ከካይንጊያ ከብራስ ተጻጋ ሰላለም የተሰለፈ ምን ቲሸርቱ በጣም ተቸርችሯል ነው የምልሽ። እና እንዲህ በጣም ይሄ ነው በቃ አለው። አየሻ አቴንሽንም ከዛ ደግሞ ኪስም ገብተው ቲሸርቱን ይሸጡልሃል ነው በቃ። ሌላ ምንድን ነው አዲዳስ እያመረተ ያመጣልሃል። በአርሰናል ስም ትገዛለህ። አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ወጣይ ነገር እግዚአብሔር አዲዳስ አስገባለት፣ ለዚህ ሁሉ አስገባለት። ቀላል ችግር አለ። ኢትዮጵያኖች ያይቱ መናቸው ከ60 በታች ነው። እሰይ ገባልን። አሁን አብረው ገባልን። አሁን ወገጠን ሞት አጋጡ የደብሉላችሁ ሊሆን ይችላል። እኛ እኮ አይታወቅም። በግ የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለ 60 ያለ ፐርሰንት 59 ነው በግ 65 ነው 60 ያለው 60 ከ60 በታች ነው እንጃን ከ60 በታች። ስለዚህ በግ የሚበልጠው ባንድ ነው ባንድ ነው። ኧረ ሳይንቲስት ቦታ አራት አንፍረኝ እናንተ ሰዎች
ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶ እኮ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሼር አርጉታ ታፕታፕ ኮፕሊንግ አርጉ ያረጋሉ። አንድ ሰው የተመጣጠነ ምግብ ካልበላ አንድ ሰው ታክሞ ካልዳን እሺ አንድ ሰው በቂ ውሃ ካልጠጣ አንድ ሰው በቂ ሻወር ከሌለው መጠለያ ከሌለው ልብስ ከሌለው እሺ መጠኑ ዜሮ ነው። ኢትዮጵያዊ በጎች ነው። ይሄ ሂዱና ጥናት ላይ ይልቲሩ ጨረሰ አወረደ። መጠለያም የለኝ አንዳንዴ ይታከማለሁ። በቂ ሻወር ካለው በቂ ሻወር አሁን ሻወር ወስደሽ ኤኒዌይስ ይሄ የሞጣ እይታ ነው። ሞጣ ግን ኳስ በጣም ተጋኗል። ይሄ የሞጣ እይታ ነው። ሞጣ ግን ኳስ በጣም ተጋኗል። እውነት ለመናገር ቀላል እንዴ ኳስ ድገፋ በጣም ነው የተጋነነው እና በልኩ ቢሆን ባዮች ነን። ስለዚህ እስከዚህ ከደረሳችሁ ቪዲዮውን ጨርሳችሁ አይታችሁታል ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄንን ቻናል ከፍ አድርጉን።